ዛሬ ያለንበት ቦታ ጫት በጣም አለና ምርቃና ምን ይመስላል የሚለውን ነገር አብረን እናያለን። እንደምታዩት እነዚህ ዛፍ እንዳለ ጫት ናቸው። ያው ወተን እንሰብራለን ማለት እንግዲህ አሁን ልንሞክረው ነው። መረቀሽ እንደ ዳውዲ ጫቱ አለቀ። እባክህ ይጨመራል። ሌላ እናምጣ። እንግዲህ ያ ሰላላ መረቀነ ሌላ ጨምረናል ማለት ነው። ኧረ ይበቃል በእናትህ። ኧረ እባክህ ጫት እንጨምር እባክህ። እንግዲህ ሳንመረቅን ጫቱ አልቆብናል። ቀጣይ በደንብ እንሞክራ እንዴ ኳስ ረጋተኝና እናትዬ ምን ሆነሽ ነው? ምን አጋጥሞሽ ነው? እንትላችሁ እኔ እንደዚህ ያለ ነገር ልቤ ስለሚነካኝ ነው። አለቃ የነገርህን በወታደር ይሻለሁ። ሽግሬ ነው ወታደር ነኝ። ሞት አልፈራም። ወንጀለኛ ተይዟል አለቃ። ራሱ ነው ነጭ ፓንቲ አርጓል አደለ። ራሱ ነው። ና ሽግሬ ና ወደዚህ ሽግሬ ና ለምንድን ነው የሮጥከው? ያ ዝም ብዬ ፈርቼ ነው አለቃ። ሽግሬ ነው ወታደር ነኝ። ወታደር ደግሞ አገር ነው። ኢትዮጵያ ለዘላለም ትኑር በል። ኢትዮጵያ ለዘላለም ትኑር። ወንድሜ የፈለገ ብርብ አንተ ግን እንዳይረብ። ቤት ውስጥ ምግብ ነገር ላይኖር ይችላል፣ ግን እንዳይረብ ወንድሜ። ምትበላበት ኪሱ ውስጥ ብር ላይኖር ይችላል፣ ግን እንዳይረብ ወንድሜ። መብላት አለብህ ብላ። ዛሬ ቢቸግር ትናንት እንዳይቸግር። ትናንት ቢቸግር ከነገ ወዲያ ቢቸግር፣ የዛሬ ዓመት ቢቸግር ባይቸግር፣ ነገ ግን ቢቸግር የዛሬ ወር ባይቸግር እንዳይቸግር። አይዞህ አንተ ምድረ ፎቃቃ ጣሊያን የት አለሽ? በዚህ በኩል እንትበለው እናቴ ትሙት አልደበረኝም። ወርውረው ፈንጂውን አልባቸው። ኧረ ወደኛ ነው ወረወሩ። ካሜራ ምናምን ሬዲ ነው። ይጀመር። በቃ ጭቅጭቅ ነው የምንፈጥረው። አሪፍ አድርገህ ቀረጽ። ወደ አንተ አናይምኛ ጽጌ ምንድን ነው የምትይው? ተወኝ በእናትህ ተወኝ። በቃ እኮ ለምንድን ነው? እሺ ጥፋቴ ምንድን ነው? ተወኝ በእናትህ በቃ አትጨቅጭቅኝ። በቃ እኔ አልፈልግም። በቃ ጥፋቴ ምንድን ነው? ስደውልልህ ለምንድን ነው የማታነሳው? አላየሁትም። ስደውልልኝ እኔ አሬን እያወራሁ ነበር። አንተ አትጩባት በእናትህ። ዝም በለህ አንተ አትጩባት። ካሜራማን ይሄን በደንብ አስገቢውሽ። አንተ ነህ ሲጀመር አንተ። ዛሬ በጣም ደስ ብሎኛል። ምን እንደሆነ ያላቀም ብቻ በጣም ተመስገን። እንዴት ነሽ? እንዴት ነህ? ልጅሽ ናት እንዴ? ልጅ ናት። በዚህ እንዴት ነህ? ደህና ነሽ? ስንት ዓመት ናት? 4 ዓመት ናት። ስልክ ያላት እንደ አይፎን አልገዛሁላትም ነኝ። እሺ ያው አይፎን 7 ፕሮ ማክስ ልስጥልሽ። እሺ በጣም ምርጥ ስልክ ነው። ዋስትና ያለው ስልክ ነው። ከዮናስ ሞባይል ነው ገዛው። ዮናስ ሞባይል ዋስትና ያላችሁን አይፎን 7 ፕሮ ማክስ ይሸጥ። በተጨማሪም ቻርጀር የተበላሸ ካስቸገሩት የድምርክ ዋስትና ያለው ቻርጀር ዮናስ ሞባይል ማግኘት ትችላላችሁ። ዮናስ ሞባይል አይፎን ክልን ነው። እናመሰግናለን። በጣም ምንም ችግር የለ። እንዴት ነሽ ኤልሻዳይ? በሙሉ ስሜ ጠራኝ። ሊነግረሽ የሚፈልገውን ነገር ያለ ምንድነው የምትነግረኝ? ጥርሴ ብሬስ ተሰራው። ምን? የት ነው የተሰራኸው? ዶክተር ሰይድ ኑር ክሊኒክ። ዶክተር ሰይድ ኑር ዴንታል ክሊኒክ ባስመረጠው 3ኛ ቅርንጫፍ ሁላችሁም በትልቅ ዲስካውንት ነው እያለገኛ። ብዙ አይነት አገልግሎት ይሰጣል። ለምሳሌ የጥርስ እጥበት፣ የብረስ የወለቀ ጥርስ በሰው ሰራሽ ጥርስ ለመተካት፣ አንደኛ ደረጃ ደግሞ ዚርኮኒያ ጥርስ በ10 ሺህ ብር ብቻ። እሺ ላስብበት። አይዞህ ተረኛ ቀጥል። ታለንት ምንድነው? እኔ ዲያስፖራ ጸጉር መቁረጥና እንትን ዘፈንም እችላለሁ። ባለፈ ዲጂ ሳይቆረጥ ሄዳ እናቴ ተመት ያለው ቆርጬው ማለት ነው። ልቆርጠውትን ማብራት ሄዶ ማለት ነው። እዛ መተት ቆርጠኛል ምናምን ብሎ ተውሱን ቀጥሎ ወደ ሰፈን። እሺ ቴክስት ላሳይከው። አረዝ ቀጥሎ ወደ ሰፈን አላቋረጥ ዝምር ሳላይ እንዲህ ነበር ብር አጭም እንትን ኢንስታግራም ላይ አወራ ላሳይ። ሰውዬው ቀጥሎ ዘፈኑ ተውሱ የዲጂ እኮ አለን ቀይር እንትን ነበር ቀይር ብር በቃ ብራዘር አንተ ቀስ እያልኩታ ቢት ስለሌለው እኮ እናቴ ትሙት በቢት የሰራው ላሳይ። ዓለም ይሶራል በቢት የሰራው ስብለው ጣበዚ። እሺ ለምን ትመታኝ?
ኧረ አም ፋይን ታንክ ዩ። እሺ ፎቶን ልቀረጽሽ ወይስ ቪዲዮ? እሺ ከ10 ከስንት ነው? 10 እሺ ፋሚሊ እንግዲህ ከ10 ለ5 ብላለች። እናንተም የቪዲዮ ሬት አድርጎ ለስ ወደ ቪዲዮ እስቲ ተቃጠል የምትሉ ከታይ ጻፍ። አላቋረጥ ጀምሬ ሰራዬን ቀይሬ አንድ ቪዲዮ አይተን እንምጣ። ሽንት አይ ዋንት ቱ ካት ዩር ሄር ዲዲጂ ዝናብ አይ ዋንት ቱ ካት ዩር ሄር ዲዲጂ። ምንድነው አንተ አፈታም እንዴ? እንዴ አፈታም እንዴ አንተ ምን እሺ እንዴ ከባርበሩ ባስከበን እኮ በቃ እንዴ ትሬንድ ነበር በቃ አልፏል እንዴ እንዴ ፍታን በቃ ለምንድን ነው ማፈታም? በቃ ፍታን በእናትህ ትሬንድ መስሎ ነው አይኔ እኮ ነው ይሄ እኮ ያለፈበት ጭው እኮ ተፋታን በእናትህ ከዚህ በኋላ እንትን እንዳት ግንብ ነው እንዴ አልነግረኝም እንዴ ግንብ እኮ ዲዲጂ ኦኒ ጁጁሱ ብቃተ እንዲና ጆኒ እንቁላል ይዟል። ኧረ ያገር ነው ያዘው። ኧረ እባክህ እናቴ ትሙት ያገር ነው እንዴ ምርጥ ነው። ኧረ አሪፍ ነው። አያግኝ ጆኒ ና ብያለሁ። ወደድኩሽ ይለኛል አካል የስቲነድ እኔ ምን አገባኝ ብዙም ከሴት ጋር ጸባይ አይመቸኝም። ለማንኛውም ያንቺን እድል ሌላ ሰው ላይ ተወጥቼዋለሁ። እኔ እንጃ ሁሌ እኔን ስታይ ምናምን በቃ የሆነ ፈገግ ምናምን ትያለሽ። ወላሂ ፊትሽ ፈካ ይላል ሁልጊዜ ፊትሽ ፈካ ይላል ሁልጊዜ። እና ተወጣልኝ በቃ ለቀህ ውጣ። እና ተወጣልኝ በቃ ለቀህ ውጣ። እኔም እወድሻለሁኝ እንደዛ ማለት ውጣልኝ። እንደዛ ማለት ውጣልኝ። ጌታ በስመ አብ ወወልድ ወመንፈስ ቅዱስ ወላጆች እኔም እወድሻለሁኝ። ዛሬ እቺ እኛ ላይ ምን ትሰራ ነበር? ሰውዬ ተገኝታለች። እኔ የምሰራውን ነገር በጠቅላላ ይሰራል። ተነሳ፣ ፎቶ ልትነሳ ነው። ተነስ፣ ፎቶ ልትነሳ ነው። አታትነፋረቅ፣ ቀጥ ብለህ ቁም። መንሱር ነው እናቴ ተው፣ መንሱር ነው እንደዚህ አይደል? አትዝም ብለህ ቁም። ፎቶ ልትነሳ ነው ተባልካል። ሂድ በቃ ጨርሰህ። መንሱር ነው ሽሮ አለ እንዴ? ሂድ። ምን ሽሮ ነው? ሽሮ አለ። ሼር አድርጉለት እንዳይዘናጋ። አንፍልዩ እንደማንኛውም ቲክቶከር ቀልድ አይደለም የሚያስነው ማይ ብራዘር። አቤት አንተ ነህ እዚህ ማብራት ሳታጠፍቶ እናቴ ተምን ያለው አንተ ነህ። እናቴ ተምን አይደለም እናቶች አለው ማብራት ራሱ ይበራል ከጠፋ በኋላ። ከኔ ገዛው ከወኬር ላይት ነው የገዛሁት እኔ። ጠፍቶ ማይጠፋ መብራት የምትፈልጉ ከሆነ ወደ ወኬር ላይት ጎራ ይበል። ለቤትና ለቢሮ ማሳመሪያ ጥድት ያሉ ላይቶችን እኛ ጋር ያገኛሉ። በጣም ዘመናዊና ደረጃቸውን የጠበቁ ላይቶች ናቸው። ሂድን በማስመልከት ትልቅ ዲስካውንት ስላደረግን ሁላችሁም ሳልገባችሁ መጣችሁ። ድረሻ ካሳንቺስ በካሳስ አዲስ ቢልዲንግ ግራውንድ ፍሎር ላይ ያገኙናል። በተጨማሪም ቦሌ ኡራኤል ቤተክርስቲያን ፊት ለፊት ያለው ህንጻ አንደኛ ፎቅ ላይ ያገኙናል። ሼር አድርጉለት። ውጣ ጀምር ለመጣሽ ምን ጋርም ብለሽ ነው መስማት? ዞር በልልኝ ሰውነት ይሸታል አላልሽ ነው? ሰው ጋር እስከመድረስ እንትን ተብለው እኮ ነበር። ነገ ነብላል አንቺ ቤስት ፐርፊውም ሄጄ ሙሉ ጠረኔ ጽድት አድርገውልኛል። ቤስት ፐርፊውም መገራረም ሽቶ ነው ያላት። አትላ ሰው እስከ ልጅ መገራረም ሽቶ የምትፈልገው ከሆነ ቤስት ፐርፊውም ብቸኛ አማራጭ አድርገው። ኦይሉን ከውጭ አስመጥተው ራሳቸው ስለሆነ የሚቀምሙት ኦሪጂናል ነገር ነው የምታገኙት እዛ። በተጨማሪም ሽቶ ቤት ለመክፈት ያሰባችሁ ሰዎች ሙሉ ስልጠናውን ሰጥተን ለሽቶ ቤት የሚሆኑ ግብአቶችንም ጭምር እናቀርባለን። አድራሻ ቤተል ቢጫ ፎቅ ፊት ለፊት የሚገኝ የገበያ ማዕከል ግራውንድ ላይ ያገኙናል። ማለትና ያልገባኝ ነው በአንድ ነው ጠረኔ ተቃይረው በብብት የያዙት ጸጉር እንደ መዳብ ይቆጠራል ይባላል። ሁለተኛ ጠቅበል እንዳደርሽ ዛሬ ከኮልፌው ጀማ ጋር ስፖርት እየሰራን እንውላለን። ወደ ኋላ ብሎ ነገር የለም።
ሴዶ ባቀረበው ፈር ተስማምተናል። 10 ሚሊዮን ብር ይሰጠዋል፣ ግን ካሸነፈ ብቻ ነው። እኛ ይሄን ነገር የምናደርገው ለህዝቡ ብለን ነው እንጂ እኛ ምንም የምናገኘው ጥቅም የለም። ገንዘብ ኖሮን አይደለም። ከምናገኘው 300 ሚሊዮን ብር ከዛ ላይ ነው እንትን ብለን የምንሰጠው። ኪሳራ ነው። ለህዝቡ ብለን ነው እንጂ እኛ አንድ ብር አናገኝም። እቺ በቀሉ ፈርቷል ብላ አስወራች አይደለም አበሻ። አይወልህ እኔ ገንዘብ ነኝ። ዝም ብላ አትንጫጫ። አዳራሽ ውስጥ ማለት ነው 20 ሚሊዮን ሰው ቢገባ 100 ሚሊዮኑ እኔም ብሎ ነው የሚመጣው። ዝም ብለህ ሂሳብ መስራት አለ። ዝም ብለህ እንትን አይደለም እዚህ ጋር እና እኔ ገንዘብ ነኝ። ይኸውልህ በፕሮፌሽናል ወይ ማለት ነው። በ10 ሚሊዮን ተስማማን? አዎ ተስማምቷል እኮ። ለምን ቆየ? የቆየበት ገና ጨምሮ 20 ሚሊዮን ብር ካላስገባ እኔ አበሻ እየሰማን እግሬን አላንቀሳቀስም። ለምን ቆየ? በአልጮትም በቃ ለምን ቆየ? ገና ውሎ ሲያደር ይጨምራል ብሩ። ዛሬ ገበያ ላይ ነንና እናቶች በጣም ደብሯቸዋል። ገብተን ፋታ እናደርጋቸዋለን ማለት ነው። ልንገባ ነው አሁን እንግዲህ ና ታሻመና የሻበ ወደገነ ወይና አተም ወጣናት ወት የሽኩ አበሩስ ያረንተት እንደ ኤቤታር ሸጋ ተቅራ በሮሮ ዳሮ የምሽራ አግኖት ፍራሽ በግራ በሮ ግርሷ ግርዞ በኬርን እየቀወጥ ነው ገና ብላይ ግርሷ ግርዞ በኬርን በሮ ግርሷ ግርዞ በኬርን ግርሷ ግርዞ ግርዟ ግርዞ ግርዟ ግርዞ ግርዟ ግርዞ ግርዟ ግርዞ ግርዟ ግርዞ በቃ ቀውጠ ነው ይበቃናል። ደክመናል።